ወርቅ ይባላልው የሚሰራ ሱቅ ነው የሚሰራ ይሄ ሱቅ ውስጥ በፊት ፍሪጅ የለኝም ፍሪጅ አልነበረኝም አሁን ፍሪጁን ደሞ እነሱ መጥቶ አይቶ ፍሪጅ ሰጡኝ ፍሪጅ ይሄ እንግዲህ ፍሪጁ ውሃም ቅዝቃዜ ያስፈልጋል የፍሪጅ ውሃ ጁስ ምናምን እዚያ ሰፈር አሁን ሱቅ አለ እንትን አለ ትምርት ቤት አለ ለትምርት ቤቱ ለሁሉም ነገር ያስፈልጋል ቀዝቃዛ ነገር ስለዚህ ፍሪጁ ይሰጣት ተብለየ ከሰውዬ ጋር ተነጋግሮ ፍሪጁ ተሰጠኝ እና ከነ ሶላሩ መጥቶ ተገጠመልኝ እና ማብራትም የለም ነበር እዛን ጊዜ ደግሞ ማብራትም የለም ለፍሪጅ አሁን ብንገዛ ራሱ ማብራት የለም እኛ ጋር ስለዚህ የሶላር ይሻላል ተብዬ ሶላር ተሰጠኝ እዚህ ጋም ደግሞ የልጆች ክፍል ሶላር አለ የሚበራው ማለት ነው በአምፖል እሱም አለ በቃ እንደዛ ተሰጠኝ ልዩነቱ አሁን በጣም የተለየ ውጤት አለው አሁን አው የሚበላሽ እቃ አለ አሁን ለምሳሌ እና አሁን ቃራ ሎሚ የተለያየ ነገር አለ አሁን ጁስ ምናምን ያው ሁሉም ነገር አሁን ፀሐይ ውስጥ ሲደረግ ይበላሻል አሁን ደግሞ ፍሪጅ ስላለ ፍሪጅ ውስጥ አስቀምጣለሁ የሚበላሽ ነገር የለም ሁሉም በስራ ስርዓት ነው በቃ ሸጬ እንትን ምንም ጨርሰው እንጂ ተበላሽቶ የሚጥል ነገር ምንም የለም እና ረድቶኛል በጣም ነው የምለው